ስንት ጊዜ ግባችሁን አስታውቃችሁ ተናግራችሁ ከዛ በኋላ ኃይላችሁን አጥታችኋል? ስንት ጊዜ? ስንት ህልሞች በጣም ቀደም ብላችሁ አጋርታችኋል? ከዛ ያ ህልማችሁ እየደበዘዘ ያያችሁት ስንት ጊዜ ነው? ስኬትን ልታገኙበት ያሰባችሁትን ነገር ለሁሉም ሰዎች ተናግራችሁ ታውቃላችሁ? ከዚያስ በኋላ ምን እንደሚከሰት አስተውላችኋል? አንዳንድ ጊዜ ስለ ህልሞቻችን ብዙ ስንናገር እነሱን ማሳካት ከምናስበው በላይ ከባድ ይሆንብናል። ዛሬ ይህንን አብረን እናያለን፣ ለምን እንደማይሳካና መፍትሄው። በአንድ ታሪክ አብረን እንጀምር። አንድ ጊዜ በትንሽ መንደር ውስጥ ስምዖን የተባለ አንድ ወጣት ይኖር ነበር። እርሱ በጣም ትልልቅ ህልሞች ነበሩት። በየሳምንቱ አዲስ ነገር ይጀምር ነበር። አንድ ቀን ሱቅ መክፈት ፈለገ። ደግሞ በሚቀጥለው ሳምንት የሸክላ ስራ መማር እቅድም አደረገ። ከዛም ደግሞ ቤት መገንባትን ወሰነ። ስምዖን አንድ ያልተለመደ ልምድ ነበር። ማንኛውንም ነገር ከመጀመሩ በፊት ስለ እቅዱ ለመንደሩ ሰዎች ሁሉ ይናገር ነበር። ሰዎችም ያጨበጭቡለታል፣ ፈገግ ይሉለትም ነበር፣ መልካም ቃላትም ይናገሩታል። ስምዖን ትልቅ ደስታ ይሰማው ነበር። አስፈላጊ ሰው እንደሆነም ይሰማዋል። በእነዚያ ሌሊት ጥሩ እንቅልፍ ተኝቶ ያድራል። ግን በሚቀጥለው ጠዋት ሲነሳ መስራት የሚጀምርበት ጊዜ ሲደርስ ድካም ይሰማው ነበር። ኃይሉ ጠፍቶ ያድራል። ቀናት አለፉ። ሱቁንም ፈጽሞ አልከፈተም። ከዚያም ስምዖን የሸክላ ሥራ መማር ወሰነ። ስለ አዲሱ ህልም በከፍተኛ ድምፅ ተናገረ። እጅግ ውብ የሆኑ ዕቃዎችን እሰራለሁ፣ ሁሉም ሰው ከኔ ይገዛል ብሎ ተናገረ። ሰዎችም አመሰገኑት፣ አበረታቱት። ግን እንደገና ከጥቂት ቀናት በኋላ ፍላጎቱን አጣ። የሸክላ አፈር እንኳን አልነካም። ይህ ሁኔታ ለብዙ ዓመታት ቀጠለ። ስምዖን ሁሉንም ህልሙን ለሰዎች ተናግሮ ሰዎችም ባለው ነገር ይደሰቱ ነበር። ግን እጆቹ ባዶ ነበሩ። ሕይወቱ አልተለወጠም። እርሱም በተደጋጋሚ ይህን በማለቱ እፍረት ተሰማው። አንድ ቀን ማታ ስምዖን በእነዚህ ጥያቄዎች አእምሮ ተይዞ በመንገድ ላይ ሲሄድ በጉድጓድ አጠገብ ያለ አንድ በዕድሜ ጠና ያለ ሰውን ተቀምጦ ተመለከተ። ግን ብዙ አይናገርም ነበር። ከስምዖን አጠገብ ተቀመጠ። በቀስታም ጠየቀው፣ ልጄ ሆይ ለምን እንዲህ ሆንክ? የተጨነቅክ ትመስላለህ አሉት። ብዙ ህልሞች አሉኝ፣ ግን አንዱንም አልጨርስም፣ አሳክቼም አላቅም አለ። በዕድሜ ገፋ ያለውም ሰውዬ ቀስ ብሎ ራሱን ነቀነቀና ንገረኝ፣ አዲስ ሐሳብ ሲመጣልህ ምን ታደርጋለህ አለው። ስምዖንም ፈጥኖ መለሰ፣ ምን እንደተሳሳትኩ አላውቅም። ሽማግሌውም ቀስ ብሎ ራሱን ነቀነቀና ንገረኝ፣ አዲስ ሐሳብ ሲመጣልህ ምን ታደርጋለህ አለው። ስምዖንም ፈጥኖ መለሰ፣ ለሁሉም ሰዎች እናገራለሁ፣ ምን ማድረግ እንደምፈልግም እንዲያውቁ እፈልጋለሁ፣ በእኔ እንዲኮሩም እፈልጋለሁ ብሎ መለሰለት። ሽማግሌውን በተረጋጋ ሁኔታ ፈገግ አለና ነገ ጠዋት እኔ ጋር ና፣ አንድ ነገር ላስተምር እፈልጋለሁ አለው። በሚቀጥለው ቀን ስምዖን ከሽማግሌው ጋር በትንሿ አትክልት ቦታው ተገናኘ። ሽማግሌው በእጁ ውስጥ 2 ዘሮችን ይዞ ነበር። አንዱን ዘር ለስምዖን ሰጠው። ይህን ዘር በመሬት ውስጥ ትከል አለው። ስምዖን ትንሽ ጉድጓድ ቆፈረ። እናም ዘሩንም በውስጥ አኖረ። ከዚያም በአፈር ሸፈነው። ከዚያም ሽማግሌውን ሁለተኛውን ዘር ወሰደና ከመትከል ይልቅ ወደ ላይ ከፍ አድርጎ አሳየው። በአጠገቡ ሲጫወቱ ለነበሩ ጥቂት ልጆችም እዩ፣ ሁላችሁም ዘር አለኝ፣ በቅርቡ ቆንጆ ዛፍ ይሆናል አለና ዘሩን በድንጋይ ላይ አኖረው። እናም ተወው። ቀናት አለፉ። ሽማግሌው በአፈር ውስጥ የተተከለውን ዘር ውሃ ያጠጣ ነበር። ስለ እርሱ ምንም አይናገርምም ነበር። ስምዖን አትክልት ቦታውን ብዙ ጊዜ ይጎበኛል። ቀስ በቀስ ትንሽ አረንጓዴ ቅጠል ተገለጠ። ሳምንት በሳምንት እያደገ ሄደ። በአፈር ውስጥ ያለውም ማደግ ጀመረ። ሽማግሌው አሁን ምንም አልተናገርም። በጸጥታ ውሃ ብቻ የጠጣው ነበር። በዚያም በመካከል በድንጋይ ላይ ያለው ዘር ወድሞ እንደነበረው ሆኖ ደርቆ ቀረ። በፀሐይ ሙቀትም ደረቀ። ወፎችም ከእርሱ ክፍሎችን ወስደው በሉት። ፈጽሞም አላደገም። ከብዙ ሳምንታት በኋላ ስምዖን በመሬት ውስጥ ጠንካራ የቆመ ትንሽ ተክል አየ። ሌላው ዘር ግን ጠፍቶ ነበር። ሽማግሌው ከእርሱ ጎን ቆመና በረጋ ድምፅ እንዲህ አለው፣ ስምዖን ዘር ለማደግ ጸጥታ ይፈልጋል፣ ጨለማ ይፈልጋል፣ በመሬት ውስጥ ተሸሽጎ መቆየት ይፈልጋል። በግልጽ ቦታ ብታስቀምጠውና ስለ እርሱ ብትናገር ይደርቃል፣ ይሰረቃልም፣ ዛፍም አይሆንም አለው። ስምዖንም ትንሹን ተክል እያየ ቆመ። በውስጡ አንድ ነገር እየተለወጠ ነበር። ሽማግሌው ንግግሩ ቀጠለ። ህልሞችህ በጣም ቀደም ብለህ ስትናገራቸው ትኮራለህ። ልክ ስራውን አስቀድመህ እንደጨረስክ ይሰማሃል። የሰዎች ምስጋና ደስታ ይሰጣል። አእምሮ ግን እንደተሳካ ያስባል። ስለዚህ ልብ ለመቀጠል ያለውን እሳት ያጣል። ስምዖንም አስተዋለ። በትክክል ይህ ነገር እያደረገ ነበር። እያንዳንዱን እቅድ ሲያስተዋውቅ ስኬታማ እንደሆነ ይሰማው ነበር፣ ግን በሆነ ፈጽሞ አልሰራለትም ነበር። ለሱ ምስጋናው ብቻ በቂ ነበር፣ ጭብጨባው ብቻ በቂ ነበር። ስራውንም ማጠናቀቅ አያስፈልገውም፣ ምክንያቱም አስቀድሞ እንደጨረሰ ይሰማው ነበር።
ሽማግሌው እጁን በስምዖን ትከሻ ላይ አኖረውና አየ ልጄ፣ ህልሞች በመጀመሪያ ጊዜ ልክ እንደ ተሰባሪ ሸክላ ናቸው። ጥበቃ ይፈልጋሉ። ጸጥ አድርግ አስቀምጣቸው። በጥረት አፈር ውስጥ እንዲያርጉ አድርግ። ዛፍ ጠንካራ ሲሆን ሁሉም ያዩታል። ማስተዋወቅ አያስፈልግም ብሎ ነገረው። ስምዖን ሽማግሌውን አመሰገነ። ቀስ እያለም ወደ ቤቱ ተመለሰ። አእምሮው በብዙ ሐሳቦች ተሞልቶ ነበር። በዚያ ሌሊት አንድ ውሳኔ አደረገ። አንድ ቀላል ግብ መረጠ። አዲስ ነገር ለመሞከር ወሰነ። ግን ይህንን ነገር ለማንም አልናገርም አለ። አንድ ቀላል ግብ መረጠ። የእንጨት ወንበር መስራት። ለሰዎችም አላስታወቅም፣ ሰዎችንም አልሰበሰበም። በቀላሉ ጀመረ። በየማታው የቀኑን ስራ ከጨረሰ በኋላ ጸጥ ወዳለ አንድ ጥግ ሄዶ እንጨት ይሰራ ነበር። አንዳንድ ቀኖች ደስታ ይሰማው ነበር፣ አንዳንድ ቀኖች ደግሞ ድካም ይሰማው ነበር። ግን ማንም ስለማያውቅ ማንም አልጠየቀውም። ማንም ትልቅ ነገር አልጠበቀበትም፣ ግፊትም አልነበረበትም። ያሉት እጆቹና እንጨቱ ብቻ ነበሩ። ቀናት ወደ ሳምንታት ተለወጡ። ወንበሩ ቀስ በቀስ መልኩን መያዝ ጀመረ። ተማረ። ቀስ በቀስ ወንበሩ ጠንካራና ያማረ ሆነ። ሲጨርስ ስምዖን በወንበሩ ላይ ተቀመጠ። ከዚህ በፊት ያልተሰማው ነገር ተሰማው። እውነተኛ ኩራት። ከቃላት የሚመጣ ኩራት አይደለም፣ ከመስራት የሚመጣ ኩራት ነው። አንድ ጠዋት ጎረቤቱ በስምዖን ቤት ፊት ለፊት ያለውን ወንበር አየ። ስምዖን፣ ይህ በጣም ውብ ነው። መቼ ነው ያደረግከው? ስምዖን በጸጥታ ፈገግ አለና እየሰራው ነበር። ጎረቤቱም ተገረመ። ለማንም አልተናገርክም ብሎ ጠየቀ። ስምዖንም ነቀነቀ። አዎ መጀመሪያ መጨረስ ፈልጌ ነው አለው። ወሬው ቀስ በቀስ በከተማው ተሰራጨ። ሰዎች ወንበሩን አዩ፣ ተደነቁ። ግን በዚያው ሰሞን ስምዖን ቀጣዩን ፕሮጀክት ጀምሮ ነበር። በዚያ ጊዜ ትንሽ ጠረጴዛ ለመስራትም እቅድ አደረገ። እንደገና ለማንም አልተናገርም። በጸጥታም ሰራ። ሳምንታት አለፉ። ጠረጴዛውን ተጠናቀቀ። ከዚያ መደርደሪያ ሼልፍ ሰራ። ዓመታት አለፉ። ስምዖን በመንደር ውስጥ ብቃት ያለው ሙያተኛ ሆኖ ታወቀ። ግን እቅዶቹን ፈጽሞ አያስታውቅም ነበር። ሰዎች ከቃላቱ ይልቅ ተግባሩ ስለሚናገር ይበልጥ አከበሩት። የስምዖን ሕይወት ሙሉ ለሙሉ ተለወጠ። ከመጀመር በፊት ምስጋና አያስፈልገውም ነበር። ከንቱ ኩራት የሚያመጣውን ፈጣን ደስታ አልፈለገም። አሁን ስለ ራሳችሁ ሕይወት አስቡ። ስንት ጊዜ ግባችሁን አስታውቃችሁ ተናግራችሁ ከዚያ በኋላ ኃይላችሁን አጥታችኋል? ስንት ጊዜ? ስንት ህልሞች በጣም ቀደም ብላችሁ አጋርታችኋል? ከዚያ ያ ህልማችሁ እየደበዘዘ ያያችሁት ስንት ጊዜ ነው? ስለ እቅዶቻችሁ ስትናገሩ ኃይልን ታጣላችሁ። የሌሎችን ምላሽ የእናንተን ጥረት እየተካ ይመጣል። ስራችሁ ሲዘጋጅ እሱ ይናገር። ዓለም ምን እየገነባችሁ እንደሆነ ማወቅ አያስፈልጋል። የገነባችሁትን ማየት ብቻ ያስፈልገዋል። ስለዚህ ቀጣይ ጊዜ ትልቅ ሐሳባችሁን ለሁሉም ለመናገር ስትፈልጉ ቆም በሉ። እንደገናም አስቡ፣ ጸጥም በሉ። በውስጣችሁ የያዛችሁ ዘር በጨለማ እንዲያድግ ፍቀዱ። ዛፉ ጠንካራ ሲሆን አንድም ቃል ሳትናገሩ ሁሉም ያዩታል። ስለዚህ በውስጣችሁ ያዙት። መስማት ለሚገባው ሰው ላኩለት፣ አጋሩለት።